ሰላም ሰላም እህት ወንድሞቼ ሰላም ናችሁ? በኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እናም ዛሬ አንዲት እህታችን ማመስገን ፈልገን የመጣሁት በጣም ነው ማመሰግነው። እህታችን በስተመጨረሻ ላይ ፎቶ አሳያችኋለሁ። እናም ሁላችሁም የኔ ወዳጆች በኔ ደስታ የምትደሰቱ ሼር፣ ኮፒ ሊንክ፣ ዲዩቲ ያደረጋችሁ ለብዙ ሰው እንዲደርስ አድርሱልኝ፣ ለእህታችንም አድርሱልኝ። ኮሜንት ላይ የገባችሁም እባካችሁ ደስታችሁን ግለጹላት። ከዛ ደግሞ መርቁልኝ፣ ከምር ደስ ያላችሁን ምርቃን መርቁልኝ። እህታችን ይሄን ኬስ እንግዲህ አልፈታሁትም፣ ከጅዳን የተላከልኝ ስጦታን የተላከው። ስለዚህ እኔ መስቀል ነው እንትን ብዬ የነበረው። ስለዚህ ብዙ ነገር ነው የተላከው እህት ወንድሞቼ። ስለዚህ አብረን ነው እስቲ ሁላችሁም አሁን ይከፈት በሉ። በመጀመሪያ ላይ ግን እህታችን በጣም ነው ማመሰግንሽ። እግዚአብሔርን አንቺን ለማመስገን ቃል የለኝም። እግዚአብሔር አምላክ ባለሽበት ሁሉ በሰራሽው ያስደስትሽ። እግዚአብሔር አምላክ ባለሽበት ሁሉ ይባርክሽ። እግዚአብሔር ቅዱስ ገብርኤል ከፍትሽ ይቅደም። ቅዱስ ገብርኤል መንገድሽን ይጥረግልሽ። እግዚአብሔርን ከፍት እየቀደመ ቅዱስ ገብርኤል መንገድሽን ይጥረግልሽ። እኔ ሌላ ምንም አልልሽም። አብሳሪ ቅዱስ ገብርኤል ካንቺ ጋር ይለይ። በሰላም በደስታ ቅዱስ ገብርኤል እየመጣ ያበስርሽ። ለእመቤታችን በደስታ እንዳበሰራት አንቺንም ሁሉ ጊዜ በደስታ ያበስርሽ ቅዱስ ገብርኤል። እናም አሁን ሁላችሁም እህት ወንድሞቼ አብራችሁን ቆዩ። በእኔ ደስታ ደስ እንደሚላችሁ አተማመናለሁ። ስለዚህ አሁን ስጦታው ይከፈት የምትሉ እስቲ ይከፈት ብሉ እስቲ። እናም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልንከፍተው ነው እህት ወንድሞቼ። በመጀመሪያ ይሄን እንየው። ኧረ በስላሴስ አያችሁት? ምንድነው የሚለው? አንቡት። ቅዱስ ገብርኤል አንተ ጠብቀኝ። እህቴ ማርያም በጣም ነው የማመሰግነው። በጣም ነው የማመሰግነው እህቴ። ቃል የለኝም። እግዚአብሔር ቅዱስ ገብርኤል ዞሮም ያበስርሽ። ቅዱስ ገብርኤል ሰላሙን ያበስርሽ። ከዛ ደግሞ ዋው በጣም ስመኘው የነበረው መስቀል 3 ዓመት በሙሉ ማለት ነው ላስረው እያልኩኝ ሳላስረው የቀረሁት መስቀል አገር እያለሁ ማለት ነው። አገር እያለሁ ለራሱ እጄ የያዘኝ ምን እንደሆነ አላውቅም። ልገዛ ላስረው እያልኩኝ ሳላስረው የቀረሁት ግን በ3 ዓመት አንገቴ ላይ ሊያርፍ ነው ማለት ነው። አያችሁት? እግዚአብሔር በጣም ወደውና የምንሰፈሰፍለት የነበረው መስቀል ማለት ነው። ትልቁ ይሄ በትንሹ አለኝ፣ ግን በትልቁ ነው በጣም ፈልጌ የነበርኩት። እናም እነዚህ ይመስላል። ከዛ ደግሞ አለ ተረበስላሴ ማርያም በጣም ነው የማመሰግነው እህቴ። ምን እንዳስታወስኩ ታውቃላችሁ? ይሄ ድርቆሽ ነው። ድርቆሽ ታውቃላችሁ ወይ? ደግሞ በእኛ ኮሾሮ ይባላል። ስለዚህ ማርያም በጣም ነው የማመሰግነው። እንዲያውም ይሄ ለእረኛ በጣም ቆንጆ ነው፣ አሪፍ ነው ብዬ አስባለሁ። ይሄም ሁለተኛው ድርቆሽ ነው። 3ኛው በርበሬ ነው። ስለዚህ በጣም ነው የማመሰግነው እህቴ። እግዚአብሔር አምላክ እኔ ምንም አልልሽም። እግዚአብሔር እስቲ ቤተሰቦች እናንተ መርቋት፣ እናንተ ደስታችሁን ግለጹላት። ማርያም ከኔ በላይ እናንተ ደስ ብሏችሁ እንደሚሆን አውቃለሁ። ስለዚህ እህት ወንድሞቼ እንደማታሳፍሩኝ አውቃለሁ። ሼር፣ ኮፒ ሊንክ እያደረጋችሁ ይሄን ቪዲዮ ለብዙ ሰው እንዲደርስ አድርጉልኝ። ከምር በፈጠራችሁ አንድነታችን እስቲ እዚህ ላይ ይታይ፣ ፍቅራችን፣ ስምምነታችን እስቲ እዚህ ላይ ይታይ። እናም ይሄ ደግሞ ነጠላ ነው። እስቲ ልልበሰውና ብቅ ልበል። እንዳትስቁብኝ ግን አለባበሱ እንዴት እንደሆነ መቼም ክርስቲያን ሁኜ አይጠፋኝ። አለባበሱ ላይ አስተያየት ስጡኝ። ስላችሁ እንደዚህ የሚለበሳል መሰለኝ። እንደዚህም ይለበሳል። ግን እኔ የማውቀው ማለት ነው እየለበስኩት የነበርኩት እንደዚህ ነው። እኔ እንደዚህ ነው የምለብሰው የነበረው። ቤተክርስቲያን ሲሄድ ሁሉ ጊዜ እንደዚህ አድርጌ ነበር የምለብሰው። ስለዚህ እህት ወንድሞቼ እባካችሁ በጣም መርቁልኝ። እህታችን በጣም ነው የማመሰግነው እህቴ። በጣም እግዚአብሔር አክብርሽ ማርያም። በጣም ነው የማመሰግነው። አያችሁት? ቅዱስ ገብርኤል አንተ ጠብቀኝ፣ አብሳሪው አባቴ ማለት ነው። ስለዚህ ቃላት የለኝም እህቴ። በጣም አመሰግንሻለሁ እህቴ። በጣም ነው የማመሰግነው። እሺ እንደዚህ ግን እንደዚህ ነው እንደዚህ ያንኛው እንደዚህ የሚያደርጉት ስለማላውቅበት ነው። አትያዙልኝ እሺ። እንደዚህ ነው የሚለበሰው።
ግን እኔ በዚህኛው ስለማቅ እንደዚህ ነው የምለብሰው ሁሉ ጊዜ ማለት ነው። እንደዚህ ነው የምለብሰው እና እንዴት አያችሁኝ? ከነጠላዬ ከአዲስ መስቀሌ ጋር እህት ወንድሞቼ። ስለዚህ እህቴ በጣም ነው የማመሰግነው። እግዚአብሔር ያክብርሽ። ባለሽበት ሰላምሽ ይብዛ። እናም እወዳችኋለሁ።